በጨዋታ መሃል ኃጢአት አለ። ለቀልድ ለጨዋታ ብለን የምንናገረው አይ እግዚአብሔር ቀልድ ነው ብሎ የሚተውን ለመሰል አይተው እንደ ዋዛ በተናገራችሁት ቃል በፍርድ ቀን መልስ ትሰጡበታላችሁ። ጨዋታ ለማሳመር ብለን የማይሆን የምንናገራቸው ቃላት ይሰማሉ። ሰው አይሰማም ብለን የምናወራው ተንሾካሽኮን የምናወራውን ሁሉ ማን ይሰማል? ይቆጥራል እያንዳንዱን ቃል። በዚህ ቀን እኮ እንዲህ ብለህ ነበር ይላል። ከቃል ብዛት የተነሳ ኃጢአት ሳይኖር አይቀርም የተባለው። ስለዚህ በቀን ውስጥ በግብር ባንፈጽመው በነቢብ ወይም በመናገር በጣም ብዙ ኃጢአት እንሰራለን። ንስሐ የግዕዝ ቃል ነው። በአማርኛው ጸጸት ማለት ነው። ንስሐ ተጸጸተ፣ ንስሐ መጸጸት ማለት ነው። ስለዚህ ጸጸት ወደ መዳን የሚያደርስ ጸጸት፣ ቅዱስ ጳውሎስ እንዳለው ሰው በሆነ ባልሆነው ሊጸጸት ይችላል፣ ሊቆጭ ይችላል። ሰውን ወደ መንግሥተ ሰማያት የሚያደርሰው ነፍሱን የሚያድነው ግን ወደ መዳን የሚያደርሰው ንስሐ፣ ትክክለኛው ጸጸት አምላኬን እግዚአብሔርን በድያለሁ አሳዝኘዋለሁ ብሎ ያዘን እንደሆን ያ ለድህነት ይሆነዋል። ይህንን አይነቱን ንስሐ ለሁላችን ያድለን። ሰው በነገራችን ላይ በኃጢአቱ ካልተቆጨ ካልተጸጸተ ኃጢአቱን ለካህን ቢናገር ራሱ ንስሐ ገባ ይባል። መጀመሪያ መቆጨት አለ። አለዚያ ዝም ብለህ ሄደህ የሰራውን ኃጢአት ብትናገር ሪፖርት እንደማቅረብ ነው። ልክ ሰራተኛ ዛሬ ይህን ሰርቻለሁ እንደሚለው ይሆናል። መጀመሪያ ኃጢአቱን መጥላት አለ። አንድ ክርስቲያን ጽድቁን እሱ ካወራው ያደረገው መልካም ስራ ካወራ ከነማ ጋር እየተመሳሰለ ነው ማለት ነው። የጸሐፍት ፈሪሳውያን ስራ ነው። ሲጸልዩ ራሱ ጽድቃቸው እንደሚናገሩ ታውቃላችሁ። ትዝ ይላችኋል። ያ ቀራጭና ያ ፈሪሳዊ ሊጸልዩ በቤተ መቅደስ ቆሙ ይላል። ኃጢአተኛው ቀና ብዬ የሰማይን ርዝመት አይ ዘንድ አገባቢ አይደለም እንዴት አያለሁ አምላኬ ይላል። ፈሪሳዊው ግን በሳምንት 2 ምን እላለሁ? እጾማለሁ፣ ለድሆች እሰጣለሁ፣ 10ቱ ትእዛዛትን ፈጽማለሁ። እግዚአብሔር ፊት ቆሞ ጽድቁን ነው እንጂ ኃጢአቱን አያወራም። እንዲህ አይነት ስሜት ይሰማን እንደሆን ፈሪሳውያን እንደሆነን ማለት ነው። እንደዚህ ከመሆን ይሰውረን። ዲያብሎስ አምላክ መሆን ፈልጎ ከሰማይ ወደ ምድር ወደቀ። ከዚያ በኋላ ደግሞ እኛን አሳሳተን፣ እኛም አምላክ መሆን ፈልገን ወደቅን። ሁለታችንም የሰራነው ኃጢአት አንድ አይነት ነው። ሰይጣንም የፈለገው አምላክ መሆን ነው፣ እኛም የሞከርነው አምላክ ለመሆን ነው። ታዲያ እኛን ከሰማይ ወደ ምድር ወርዶ ተሰቅሎ ሞቶ ሰው ሆኖ ያዳነን እግዚአብሔር ለምንድን ነው ሰይጣንን ወርዶ ተወልዶ ያላዳነው ወይ መልአክ ሆኖ ያላዳነው ካላችሁ፣ አዳም ንስሐ ገብቷል፣ ሰይጣን ግን ንስሐ አልገባም። አያችሁ፣ ንስሐ ብቸኛ ምክንያት ነች ለአምላክ ሰው መሆን። ሰይጣንን ያላዳነው እኛን ያዳነን ንስሐን የምታህል ትልቅ ኃይል ስላለች ነው። ለእኛ ያሳየውን ፍቅር ለምን ለሱ አላሳየው? እግዚአብሔር ያዳላል እንዳንል እግዚአብሔር ፊትን አይቶ የሚያደላ አምላክ አይደለም ተብሎ ተጽፎ፣ ለሳጥናኤል የተደረገ ነገር ያልተደረገ ነገር ለምን ለኛ ተደረገ ካላችሁ፣ ሳጥናኤል ንስሐ አልገባም፣ አዳም ግን ንስሐ ገብቶ አምላክ ሰው የሆነበት ምክንያት ለአዳም ወርዶ ተወልዶ ተሰቅሎ ሞቶ እንዲያድነው ምክንያት የሆነችው ምንድነች? ንስሐ ነች። አዳም ከገነት ከወጣ በኋላ ገነትን ያህል ቦታ አጣሁኝ፣ በገነት ሳለሁ እኮ ይሄ ነበር ምቾት ነበረኝ፣ አሁን ግን እንዲሆንኩ ብሎ አይደለም ያለቀሰው ያዘነው። መቅድመ ወንጌል እንደሚነግረን አዳም ብቸኛ ሐሳቡ አምላኬን አሳዘንኩት እያለ ያለቅስ ነበር። የአዳም ለቅሶ የአዳም እንባ እግዚአብሔርን በ5 ቀን ተኩል ከልጅ ልጅ ተወልጄ ምን እልሃለሁ ብሎ ወርዶ ተወልዶ እንዲያድነው አደም። ስለዚህ ንስሐ ማለት አምላክን ሰው ያደረገች ምስጢር ነው። አንድ አረፍተ ነገር ብቻ ነነዌ በ3 ቀን ትገለበጣለች። ይህንን ቃል ሰምተው የነነዌ ሰዎች ንስሐ ገቡ። አሁን እኔ አዲስ አበባ መሃል ላይ ከተማ ላይ አዲስ አበባ በ3 ቀን ትገለበጣለች ብል የአዲስ አበባ ሕዝብ ንስሐ ይገባል? ኧረ አንተኑ ይገልብጥን ምትሉ ያረለ ምን ታሟርታለህ? ለውጡን እያየህ ነው የሚባለው። የለም ማንም ከእርሱ ይልቅ ባልንጀራው እንዲሻል በትሕትና ይቁጠር ነው የሚለው። ለካህናት ስንናዘዝ ሶስተኛውንም እየተናዘዝን ነው። ሶስተኛው ለእግዚአብሔር ነው። ካህናት የእግዚአብሔር አይኖች ናቸው። አዕይንተ እግዚአብሔር ይላቸዋል ቅዱስ አትናቴዎስ በቅዳሴ። ካህን ፊት መናገር ማለት እግዚአብሔር አይን ፊት ቁጭ ብሎ መናገር ማለት ነው። መጀመሪያ ቁጭ ብላችሁ ካህን ፊት መጥቶ ከመደናበር ቁጭ ብላችሁ ኃጢአታችሁን መርምሩ እስቲ። ምንድነው የሰራሁት ክፉ ነገር? 10ቱ ትእዛዛትን 6ቱ ቃላተ ወንጌልን ቁጭ አርጋችሁ መነጽር አርጋችሁ የቱን ሕግ ጣስኩኝ? አድርግ ከተባለው የቱን አላደረኩም?
አታድርግ ከተባለው የቱን አደረግኩ ብሎ ራስን መመርመር ያስፈልጋል። አቤት እኔ እኮ ኃጢአተኛ ነኝ ብዬ ያስብ ነበር፣ ሰው ለካ እንዲህ አይነት ችግር ውስጥ ነው ያለው ብለን በሰዎች ኃጢአት የምንጽናና ከሆነ የምንመጻደቅ ከሆነ እንኳን እንዲህ ያላደረከኝ የምንል ከሆነ በሰዎች ውድቀት የራሳችን ቅድስና የሚታየን ከሆነ ፈሪሳውያን መስለናል ማለት ነው። ምን ስትሰሩ ነው ያላችሁት? በስጋ ተማሪው ሲማር ነው፣ ነጋዴው ሲነግድ ነው፣ አስተማሪው ሲያስተምር ነው። በስጋ በነፍሳችን ዛሬ ምን ስንሰራ ነው ያለው? እስቲ ጽድቅን የሰራ ነው ኃጢአትን የሰራ ነው? እስቲ የዛሬዋን ቀን እግዚአብሔር ሳያት እንዴት አይነት ቀን ሆና ነው ያለችው? ዛሬ ቅዱስ ማር ይስሐቅ ምን ይላል? ነፍሴ ሆይ ዛሬ የት ነው የዋልሽው? በየትኛው እርሻ ነው የዋልሽው? በሰይጣን እርሻ ነው ወይስ በእግዚአብሔር እርሻ ይላል። ኃጢአታችንን የምንናገረው ለማን ነው? እግዚአብሔር ለማን እንድንናገር ነው የሚፈልገው? መጽሐፍ ቅዱስ ምን ይላል? አንዳንድ ሰዎች ለካህናት ስንናዘዝ ለምን ለካህናት በቀጥታ ለእግዚአብሔር ለምን አትናዘዙም ይላል። አሁን እንደው ጀብዱ የሰራ ይመስል አሁን እንደው በቀጥታ ለእግዚአብሔር ደህና ነገር የሰራህ መሰለህ እንዴ? እንደው ሲሆን ለሰው ይደረግልኝ ነበር መባል ያለበት አይደል? እንደ ኃጢአተኛ ኧረ ይቅርብን፣ እሱ ፊት እንዴት እንቆማለን? ባይሆን እንደኛው ለሚበድሉ ለካህናት እንናገር እንጂ ነበር ወጉ። ግን አንዳንድ ሰው ለምን ለካህናት እንናገራለን ይላል። አንዳንድ ሰውን ካህን ፊት ቀርቦ አባቴ ይሄ መጠጥ ጤና አሳጣኝ ይላል። ይሄ ንስሐ ነው? ሰካራም ነኝ ነው የሚባለው። መጀመሪያ ሰካራም ነኝ ብለህ ነው፣ ከዛ ውጤቱን በኋላ እናወራለን። አዳም ግን ኃጢአቱን ዘሎ ኃጢአቱ ያመጣበትን ችግር አወራ። ራቁቴን ስለሆንኩኝ ፈራው አለው። ደገመና ጠየቀው እግዚአብሔር፣ ራቁትህን መሆንህን ማን ነገረ? አትብላ ካልኩ ዛፍ በላህን አለ። ተመልከቱ፣ አሁን እግዚአብሔር መረጃ ፈልጎ አይደለም። እምቅድመ ይፍጥሮ ለአዳም ያምር ግብሮ ይላል። ገና ሳይፈጥረው ያውቃል አዳም እንደሚሰራ። ግን አዳም በአፉ ኃጢአቱን እንዲናዘዝ ይፈልጋል። አትብላ ካልኩ ዛፍ በላህን አለው። ይህን ጊዜ ምን አለ? ረዳት ትሁንህ ብለህ የሰጠኸኝ ሴት ከዛፉ ሰጠችኝና ምን አልኩ? አይሰማም። የመጨረሻዋ ነች ኃጢአቱ። ምን የምትለው? በላው። ግን በላው ከማለቱ በፊት ስንት ክስ ጨምርበት አይደል? ምን ብሎ ከሰሰ? ረዳት ትሁንህ ብለህ የሰጠኸኝ ምን ሴት። ለኃጢአቱ ማንን ከሰሰ ማለት? አንደኛ ተከሳሽ ሔዋን ነች። ሁለተኛ ተከሳሽ እግዚአብሔር ነው። እንደውም አንደኛ ተከሳሽ እግዚአብሔር። ረዳት ትሁንህ ብለህ ምን ያልከኝ አንተ እሷን ባሰጠኝ ኖሮ እሷን ማሰጠኝም እኔም አልበላም። ስለዚህ ተጠያቂው ማን ሆነ ማለት? አይገርም? ሰው ራሱ ለሰራው ኃጢአት እኮ ፈጣሪ ምን ነው ዝም አልከኝ እንደዚህ ሲሆን ይላል። ወደ ለሰራው በደል ማለት የመጽናናት ዘመን እንዲመጣላችሁ ምን አድርጉ? ንስሐ ግቡ። የመጽናናት ዘመን እንዲመጣላችሁ ንስሐ ግቡ።